ዱርዬ ቆረቆንዳ አጋች ሽፍታ ገባችሁ? ሽፍታ ተሳዳቢ አስቀያሚ ምናምን ሰው ነው በቃ እየመጣ ያለው እና በጣም እየተሰማኝ ነው ውስጤን እና ጥቅሜም ሊቀንስብኝ ነው። ገባችሁ? አሁን እዚህ ጋር እውነት እግዚአብሔር ምስክር ነው። አንደኛ ጥሩ ሰው አገኛለሁ። ሁለተኛ ነገር ልበላችሁ በቃ እና አሁን ሳስበው ወይኔ በቃ አሁን እዚህ ጋር ምሁሮቹ ቆዩ 3 ዓመት ምናምን ሆናቸው ከጠፉ ሶሻል ሚዲያ ላይ። ድሮ እኔ ስመጣ ምሁር ነው ያገኘሁት በነገራችን ላይ አክቲቪስቶች፣ የመንግስት ባለስልጣኖች ምናምን ከነሱ ጋር ነው የተገናኘሁት እና ለዚህም ነበር ሶሻል ሚዲያ የጣመኝ። ከዛ ኦኬ አሁን ወደ ደንቆሮ ወደ ታችም ወረድኩኝ። ኦኬ እኔም ደነቆርኩኝ። ኦኬ አንዳንድ ደንቆሮች ጋር እንደነ ጃፒ ያሉት ጋራ ትንሽ ፈን አለ፣ እንደነ ጅቦ ጋራም ፈን አለ። የሆነ አትሊስት እንኳን ሌላ ነገር ባታገኙ የሆነ ፈን አለ። አሁን ግን እሱም ጠፋ። አሁን ከሌባ ጋራ ተናነቅን፣ ከአጋጆች ጋራ ማለት ነው። እና ግራ እየገባኝ ነው። ልቀመጥ ወይስ ልቅር? ልግባ ልቀጥልበት ወይስ ምን ላርግ? ፔጁን ኦኬ እኔ ችግር የለውም ግን በጣም ሰው ግን አይመጣም ከዚህ በኋላ እዚህ ጋር አንደኛ ሰው አይመጣም። ያሉትንም ደግሞ ልናጣቸው ነው። ማጣት ቢቀሩ ደስ ይላል፣ ግን ቪክተም ሆነው ደግሞ ራሳቸውን በራሳቸው ላይ አንድ ነገር እንዳይፈጠር ሁሉም ያለቅሳል፣ ሁሉም ይሳደዋል፣ ሁሉም እየየ ይላል ነገር ነው። እያዘንኩ ነው በጣም ይህን ቆንጆ እስቲ ውጭ በናት ምን ይሻለናል? እንዴት ነው? ምን ማድረግ ነው የሚቻለው? ቢቀርብሽ ባይኔ ነፈሰባችሁ። እኛ ነፈሰብን ለምን? ስላልሰረቅን የኔ ቆንጆ የሰዎችን ገንዘብ አስገድደን ስላልወሰድን እንደማንም በታች ስላልወረድን ለዛ ክብራችንን ይዘን እስካሁን ድረስ ስለተቀመጥን ለዛ ነው። እሱን አትወዱትም አይደል? ወይኔ እንዴት እንደሚያሳፍር እኮ ብታዩ የእውነት እግዚአብሔር ምስክር ማለት በተለይ በጣም ለካ ሰው ያየናል። በእናታችሁ እኔማ በቃ በጣም ብዙ ሰው እያስከፋን ነው። በጣም ብዙ ሰው እያስከፋን ነው። ሰላም በለው ፊፊ፣ ሰላም በለው። አረ ሮዚ በእናትሽ የኔ ስድብ ይሻላችሁ ነበር። ይባሳል። ሀገርን አትልቀቅ አልሆነባችሁ። እኔ እዚህ እየመጣሁ እናንተ ደንቆሮች፣ እናንተ ሙጃዎች፣ እናንተ አስቀያሚዎች ያያልኩኝ ምክር ቢጤ ዱላ ብሰድባችሁ አይሻል? በጣም ያስፈራል። የሰው እንባ እኔ እግዚአብሔር ምስክሬ ነው። የሰው እንባ የሰው ልጆች እንባ በተለይ እዚህ ላይ ቁጭ ብላችሁ በውስጥ የሚያለቅስ በጣም ብዙ ሰው አለ፣ በውጭ የሚያለቅስ አለ። ሰው ያለካችሁን ሰው ለጥቅም ብላችሁ የምታስለቅሱ ሰዎች በጣም ልንገራችሁ፣ በጣም ሴንሲቲቭ ነው። ወንጀል ውስጥ እየገባችሁ ነው ጋይስ፣ ወንጀል ውስጥ እየገባችሁ ነው። ተጠንቀቁ። የሆነ ህይወት ቢጠፋ እዚህ ጋራ ምክንያቱም እያንዳንዱ ነገር ሪከርድ እየተደረገ ነው። እያንዳንዱ ነገር ሪከርድ እየተደረገ ነው። ይሄ ቀላል ነገር አይደለም። በውስጥ የሚያወራው በውጭ የሚያወራው በጣም ያስፈራል። በጣም ያስፈራል ጋይስ። አንቺ ልጅ በጣም እያስጠላሽኝ ነው። በጣም ብዙ ጊዜ አየሁሽኝ። ይሄ ማንሽ የምትባይ ፌሚኒስት ነሽ? እነዚህ ፊልም የሚሰሩት ፌሚኒስቶች ነሽ?
ማውራት ራሱ ግራ ገባኝ፣ እንዴት እንደማውራ ራሱ። የደሃ ልጅ መንጃ ፍቃድ አያወጣም። የኔ ቆንጆ የደሃ ልጅ መንጃ ፍቃድ ለማውጣት የሆነ ነገር ይፈልጋል። ኦኬ ስራ መንጃ ፍቃድ ብቻ አይደለም። ሀይ ወንፌ እንዴት ነሽ? እኔ ቆንጆ ጉድ ማማዬ። ቆይ ወንፌ እኔ ራሴ ገና አልተረጋጋሁም። እንኳንስ ሌላ ነገር ላዳምጥ። ገና እኔ ራሴ ማረጋጋት አለብኝ። የሆነ እንትን ብሎብኛል፣ ውይ ያለብኝ ነው። እኔ ራሴ አሁን በነገራችን ላይ የጓደኛዬ እናት ጋር ድሮ ከግሪክ የሚመጣ የኦርቶዶክሶች መስቀል አለ፣ ከገዳም ምናምን የሚመጣ እሷ የሰጠችኝ ነበርና እሱን አምጡልኝ ብዬ አደረኩኝ። ግራ ገባኝ፣ እግዚአብሔር በጣም ግራ ገባኝ። ይሁን በቃ መከላከያ መስቀሌም ተበጥሷል፣ ይህን ያለውን አምጡልኝ አልኩኝ። ነገ ቤተክርስቲያን ብሄድ ይሻለኛል ያለኝ ድርስ ማለት እኔ ራሴ ሊያመኝ ነው። ጋይስ ሰው ወፈፊ ሆኗል፣ መርዘኛ ሆኗል። ተአምሩ በጣም እየቀጠለ ነው። ተአምሩ በጣም እየቀጠለ ነው። በጣም እየቀጠለ ነው። ምንድነው እንደዚህ አውሬ ያደረገን? በኢየሱስ ምንድነው እንደዚህ አውሬ ያደረገን? ጋይስ ሰርታችሁ መብላት አትችሉም? ባይበላስ ቢቀር የሰው ልጅ እንደዚህ ሲያለቅስ የሰው ልጅ ላይ እንደዚህ ሁሌ መቀጥቀጥ፣ ሁሌ መደብደብ፣ ሁሌ መቀጥቀጥ፣ ሁሌ መደብደብ፣ ሁሌ መቀጥቀጥ፣ ሁሌ መደብደብ። እኔ ድሮ ምን ይሉ ነበረ? ኦቦሌን ጮለታ ይሄ ህዝብ ሲያመሰግን ዋው ይሄ ህዝብ አመሰገነኝ ጥሩ ስለሰራው ነው ብለህ ካልክ ተሳስተሃል። ካመሰገነ ክፉ ነገር ሰርተሃል ማለት ነው ይላሉ። መጥፎ ነገር ሰርተሃል ማለት ነው። አትውደደው ይላሉ። በቃ ካባ ያለበሱላት ጎበዝ ያልኩ ሁለታ ጎበዝ ያሉ ሁለታ አምልጥ። እኔ ሁሌ ሰው በጣም ሲያመሰግነኝ ልጥፍ ሲልብኝ ምናምን አይመቸኝም፣ እፈራዋለሁ። በጣም ነው የምፈራው። በጣም ምስጋና ስታበዙብኝ አልወድም። በጣም ማድረግም አልችልም። አይነው አውቃለሁ። ልትፈጠፍጥ እኔ የእናንተ ስድባችሁ ነው የሚሻለኝ። ለምጄዋለሁ። ሁል ጊዜ አንቺ ክፉ፣ አንቺ ምናምን ደስ ይለኛል። አንቺ ጥሩ ምናምን ስትሉኝ ያለመድኩትን በጣም የሚደብረኝ እና እኔ ተመችቶኛል የመጣሁበት አመጣጥ ወደዚህ ሚዲያ ላይ። ምክንያቱም እኔ የማውቀው እዚህ ሚዲያ ላይ ሁል ጊዜ ስድብ ስለሆነ እንዲያውም ያመሰገናችሁን ለታ አደነግጣለሁ። ምክንያቱም አየሁት በሳራ አየኋቸው። በጀዋር መሀመድ ደንግጬ ነበረ። ያ ህዝብ ሰቦንቱ ጀግና ምን ጥርቅስዬ እኮ
ብለውት ዛሬ እንደዛ ሲያደርጉት የተወሰነ ነገር ሳይ ኦኬ። ለነገሩ እኔ በጣም ስማርት ነኝ። በነገራችን ላይ በጣም ስማርት ነኝ። በጣም ስማርት ነኝ። በጣም እግዚአብሔር ይጠብቀኛል። እግዚአብሔር ይመስገን። ይህንን ለመሸከም የሰጠኝ አምላክ ተመስገን። እኔ አንዳንዴ ሳስበው ሌሎቹን ሳስባቸው እንደኔ ቢሆን እዚህ ቲክቶክ ላይ እንደኔ ቢሆኑ ኖሮ አይዘኪ አይ ስደት ታስቀኛላት። እንደኔ ቢሆኑ ኖሮ ምን ይሆኑ ነበር እላለሁ። የዚህን ያህል ግን ጥላቻ በጣም ከባድ ነው። የዚህን ያህል ጥላቻ፣ የዚህን ያህል ስም ማጥፋት እንዲህ ከባድ ነው። ትርጉሙ እኮ ተቀየረ እኮ ሳይ። ይህ ህዝብ ከመሰገነ በጣም ተጠንቀቅ፣ ሊበላ ነው። አሁን እንደ አማራጭ የምትሰደቡ ሰዎች ወይም ደግሞ የምትሰደቡ ሰዎች ለምን ወታችሁ አትሳደቡ? ህዝብ ማለት እንዲፈሯችሁ። በቃ አሁን እናንተ አንድ ነገር ልንገራችሁ ጋይስ፣ አንድ ነገር ልንገራችሁ። መፈራት ትፈልጋላችሁ? ፊት ለፊት ተጋፈጡ፣ ተሳደቡ። ማሂኮ የኔ ቆንጆ ነሽ። ማሂ ስዊድን ነው የምትኖሪው አይደል? ትተባበሪናለሽ? ኦኬ ቴንክ ዩ። እነግርሻለሁ ውስጥ ፈልሻለሁ። በጣም ትልቅ ትብብር ያስፈልጋል ጋይስ። ሶሻል ሚዲያው ላይ ትልቅ ትብብር ያስፈልጋል። ካልሆነ ትጠፋላችሁ። ትልቅ ወንጀል ሊሰራ የተዘጋጃል። ይህ ወንጀል ደግሞ ወደ ፖለቲካ ይወርድና ድጋሚ ሌላ ነገር ሊፈጥር ይችላል። ደስ ይለኛል። በውስጥ እንትን ይሰጣችኋለሁ፣ ኮንታት አደርጋችኋለሁ። ልትጠፉ ነው። እኔ እንደዚህ ትጠፋላችሁ ስላችሁ የውሸት እንዳይመስላችሁ፣ የእውነት ትጠፋፋላችሁ። የእውነት ትጠፋፋላችሁ። የእውነት ይሄ ነገር ወደ ሌላ እያመራ ነው። ወደ ወንጀል እያመራ ነው። ወደ ሌላ ወንጀል እያመራ ነው። ነው እኔ ምንም እንደምን ደነግጠው ለምን የሚያስደነግጠኝ ግን ጥሩ ስላልሆነ የሚሰማቸው ነገሮች ስላስጠላኝ ማል ጸጋይ ማሊ እዚህ መነጽርሽ ሙድ አላት። እኔ ግን የዚህ መነጽር ሙድ ምንም አይታይም። እኔ ጌታ ብዙ ሁለተኛ ኦኬ። እና እንደዚህ የኔ እናት እንደዚህ በየቀኑ እንዳይጥ ውሃ ውስጥ እየገባው እንደዚህ ሄድሽ ልምጣ። ትንሽ ማደግ አለበት ፀጉሬ ድግ ቢልና የሆነ ክሬማ ምናምኖች እስከሚያገኝ ድረስ ትንሽ ማደግ አለበት እንጂ ልጅ ሆይ ሰው ሁን ብለክ የጻፍከው ነገር ተመችተዋል።